ልገ የነበረው ከምን ልጀምር ቢሆን ምክንያቱም እሱ ገባ እንደ ሀገርም መሰማት ያለበት ነው ቢያስብ የነበረው ነው። ግን ያው ተቃራኒው ያኛው ነው። ጋሽዬ ብለን የምትጀምረው ጥያቄ አሁን እንዳትጠይቅ ማን ነው ልትል ነው? ማን ነው ጋሽዬ? ምን አርጉ ነው የሚሉን ጋሽዬ? አንቱም ትላቸዋለህ። ያው እየሰማው ስትሄድ እየፈታው ትሄዳለህ። በነገራችን ላይ አንተና አንደኛው የመልስ ምት አንተ አይደለ የመልስ ምት ያስፈልጋል የሚቀጥለው ጊዜ ስትመጣ የሆነ ነገር መኖር አለበት ብለህ እንትን አድናቂዎች ይጠብቃሉ። እዚህ ነው ደግሞ አስፈቅጄ የነበረው ብለሃላው። እስካሁን መሰረታዊውን መልስ ምት አልመታሁ ምንም ነገር ብዬ አላውቅም። የሚቀጥለው ላይ ትንሽ ነገር ብል የሚቀየመኛል ወይ ብዬ ጠይቄ ነው የሄድኩት። ስለዚህ ትንሽ ያስፈልግ ስለነበረ እሱን አረኩኝ እንጂ እንደዚህ ይሄን ያህል እንትን ያመጣል ብዬ ኤክስፔክት አላረኩትም ነበር። እንዴት አገኛችሁት ጊዜ በውጭ ዓለም አለ በቃ የሆኑ መስመር አይለፍ እንጂ እንዴት ነው ወደ ስድብ ከፍ አይበል እንጂ መተራረብ። አሁን አዝማሪ ቤትም እኮ ስንሄድ እኔ አሁን አዝማሪ ቤት የማልሄድበት ዋና ምክንያት ሁሉም አዝማሪዎች ግጥም የሚጀምሩት በመላጣ በቃ እንደና አለ የሆነ ትንሽ መስመሩን ሳልፍ እንደዛ አይነት ነገር ነው ያየሁትና እንዴት አገኘው ማለት ብዙ ሰዎች ሲተነትኑ ያለው አቀባበሉ እንዴት ነው? እንግዲህ እንዳልከው ነው። ብዙ አንድ የሳተ መስመር አለ። አንዳንድ ሰዎች ምን ይላሉ? በቃ በየአልበሙ የሆነ ሰው ወጋ ያደርጋል ይላሉ። እኔ ብዬ አላውቅም። አራዳ ነው የሰራሁት። ከዛ በኋላ አንድ ነገር ተናግሬ አላውቅም። ምንም እዚህ ጋር ብለህ ብትፈልግ